እንዴት ናችሁ? ደህና ናችሁ ወይ? ይሄ ቡና ባንተር ነው ከፌቨን ዘውዱ ጋር የሀገራችንን ቡና እየጠጣን ቆሏችንን እየበላን እጣናችንን ጨስ እያደረግን የሆድ ወዳችንን የምናወራበት ፖድካስት ነው። ተከታተሉን። እንግዲህ ዛሬ ደግሞ ሁለት እንግዳ ይዤላችሁ መጥቻለሁ። እነሱ ራሳቸውን እስከሚያስተዋውቁ እኔ ትንሽ እጣኑ ጨስ ላድርገው አይደል? እኔ ኤደን መንግስት ይባላለሁ። በቃ ሌላ ማለት እኔ የወዲት ዳመነ እባላለሁ። የወዲትና ዊርድ ነው። የወዲትና ኤደን ማለት የወዲትና ኤደን እያልን አይደለም የምናወራው። እሷ ሙሻ ትባላለች። እሷ አጋር ኤዱ ያዳ ግን ሙሻ ማለት ሙሻ ነው ሙሽ ነው ተብሎ ኦሪጂናል ይወጣልሽ። ከባድ ጥያቄ። ግማሻችን ሙሻ ነው የምንላት፣ ግማሻችን ሙሽ ነው የምንላት። እኔ አሁን ሙሻ ነው የምላት። ሙሽ ኤልሳ ሙሽ ነው የምትለው፣ ያደበሽ ነው የምትለው፣ ውቤም ሙሽ ነው የምትለው። በቃ ሁለቱም የኔ ስም ነው። ማን ያው ምን ኦሪጂናሊ ምንድን ተቆላምጦ እናቴ ናት ያወጣችልኝ። ሙሻ ነው ሙሽ ብለ ሙሽ ሙሽ ቆኛና አሁን ሲቆላመጥ እኮ ነው ሙሻ የምንላት እንጂ ሙሽ ነው ሙሽ ነው ታቆላምጥ ማለት ነው። እንደኛ ነው እኔማ ባጭሩ ኤደን ኤዱ አዳላት ነው ባይዘው ትንሹ ወንድሞች ኤደን ማለት ከብዶት አዳላት ከዛ በዛው ቀጣለ በዛው ጸናላት ኤዱ አዳም ምናምን እንላታለን። እና ፋሚሊ ነን ባይዘው ሜሽን ሳላረ ክላስ ሙሻ ካዝኔ ነች፣ አዳ ደግሞ አክስታችን ነች ማለት ነው። ያው እንደውም ካው ማለት ታው ያሽጋላት ኤዱ ካርታ በዚህ ዊርድ ዋው how does it feel አክስት ሞል በወጣትነት በልጅነት ወል እንግዲህ በጣም ደስ ይላል ማለት ነው። ረጅም ጊዜ የተለያየ ጋፕ እድሜ ጋፕ ራሱ ረጅም ባይሆን ስላልሆነ ደስ ይላል። ማን ነው ፌቨራይት ካዝንሽ? ሚስተር ነው ብዙ እየተከታተሉሽ ነው። ከትንሽ እስከ ትልቅ አንቺ ወንዶቹ ነው የምትወጂው፣ እነሱ ወንዶቹ ነው የምትወጂው። እሺ ቶፕ 3 የምትይው ትዝ አይለኝም። ባይዘው አክስት መሆኗ ጭራሽ ትዝ የማይለኝ ነገር ቢኖር አክስት መሆንሽ ትዝ አይላል። አላምንበትም። ሶሪ። እስቲ ስለ ልጅነታችን ከልጅነት ነው ሁሉ ነገር የሚጀምረው እና ስለ ልጅነታችን ትንሽ እናወራ። አስተዳደጌ እንግዲህ ኖርማል ነው። አይሚን እንደማንኛውም ኢትዮጵያ የሚያስቅ ነገር ሊሆን ይችላል ወይ ደግሞ የሚያስደነግጥ ሊሆን ይችላል፣ ታመሽም ሊሆን ይችላል፣ የሚያሳዝን ሊሆን ይችላል። አይሚን የሚያስደነግጥ ካልሽ እሱ አለኝ። ትዝ ይለኛል የእስክሪብቶ እንትን የለም ጫፉ የለም ከስር ያለው የትንሿ ከባድ ነገር ማለት ነው። ሶ አይ ቲንክ በእስክሪብቶ እየተጫወትኩ ይሁን ምን እንደሆነ አላስታውስም፣ እሱ አፍንጫ ውስጥ ገባ ማለት ነው። ከዛ አፍንጫ ውስጥ ገብቶ በቃ ጸጥ አልኩኝ። እንዴት ለተንፈስሽ ነገር አዎ። ከዛ በኋላ በቃ መንገድ ላይ ቢሉኝ በሰራኝ በቃ መተንፈስ አቃተኝ ማለት ነው። ከዛ ትምህርት ቤት ነው ቤት ነው። ከዛ አጎቴ ነው መሰለኝ አላስታውሰውም፣ ቆይቷል። ወደ ሆስፒታል ነው ወደ ክሊኒክ ምናምን ሰፈር ውስጥ ያለው ክሊኒክ ይዘውኝ እየሄዱ እያለ አስነጠስኩኝ። ወጣ ማለት ነው። እንደ ስክሪፕቶ ክዳን ጫፏ የለችም እቺ ክቧ ነገር እሷ ናት የገባችው እና መቼም አልረሳውም። በቃ እሱ ከአይምሮ ውስጥ ምን አለች እሱ ትዝ ይለኛል ከጠየቃችሁ። ግን እንትኑ አሁን እኔ ላይ ከኢትዮጵያ አለማደግ የሚያናድደኝ ላይ የሚያሳዝነኝ ነገር የትምህርት ቤት ላይፍ አለማየቴ ነው። የሃይስኩል ላይፍ አሁን ብዙ ሰው ሲያወራ ቀና ነው ኢትዮጵያ ያሳለፈው የሃይስኩል ላይፉ ምናምን because it's not the same እዚህ ሀገር ቤት እና even just አስተዳደጉ ራሱ ውጭ ወጥቶ መጫወቱ አሁን አመት ባል ሲሆን ቤት እየዞርሽ ምናምን እሱ ሚስ አውት ማድረግ ኢትዮጵያ ብትሆኝ ራሱ እሱን ላይፍ አታሳልፊው። አሁን ሁሉም በር ተዘግቶ ምናምን ነገር ነው። አሁንማ ላይፍ ጀምራ የለም እኮ እዛም እዚህም ሴም ሆነ። ግን በፊት በጣም ደስ ነበር። በተለይ ኒውይር ምናምን ሲመጣ ስማም ሆሊዴይ ሳምንት ምናምን እሱ ሚስ ላይክ አይ ዊሽ እላለሁ። በቃ እዛ አድጌ በትንሽ አደግ ሃይስኩልን አይቼ ብመጣ ሃይስኩል አይ ኖ ያ አሁን ላይ አስተዳደግ እንትን አሁን እናንተ እኛ ሁላችንም ኤኒዌይ ስናድግ የአበሻ ፔረንት አስተዳደግ አሁን እዚህ ሀገር
ታላችሁ መቼስ አስተዳደግ እንዴት እንደሆነ ነጮች ልጆቻቸውን ያሳድጉ እና እኛ ደግሞ ያደግንበትና ሁሉም የራሱ ጥሩ ነገር አለው መጥፎ ነገር አለው ከዚህ ሀገር የምትወዱላቸው ነገር ባስተዳደጋቸውና ከኢትዮጵያ ደግሞ የምትወዱላቸው ነገር ከዛ ደግሞ ከኢትዮጵያ ከዚህ ሀገር ቢወርስ የምትሉት ያስተዳደግ ስታይል ኤዱት ነገር እኔ ከዚህ ሀገር የምወደው ነው የምናገረው በጣም የምወደው ዋው በልጅነታቸው ኃላፊነት ተሰጥቷቸው በ17 በ16 ዓመታቸው ስራ የሚጀምሩት በጣም የምወደው ነገር ይሄ ነው ኢንዲፔንደንስ በቃ ሰው ሁሉም እኮ ነው አያታቸው ለልጆ እነዛ በ30 ዓመትሽ ከቤት ላትወጪ ትችያለሽ ራስሽን ላትችይ ትችያለሽ አይሰጥሽም ኃላፊነት ገባሽ ነው ኃላፊነት መሰጠት አለመሰጠት ሳይሆን በኑሮ ደረጃ ራሱ አሁን ኢትዮጵያ በ16 ዓመት ሸንቺ ስራ ለስራ ብትይ ምን ሳይል በ16 ዓመት ሸንቺ ለስራ ብትይ ቤተሰብ ራሱ የሚፈቅድልሽ ይመስልሻል አይሰጥሽም ማለት ነው ገና ልጅ ነሽ ምናምን ነገር እሷ አይቲንክ ያለፈለገችው ኦፖርቹኒቲ አለ እዚህ ሀገር ብትለቀቂም ቤተሰብ መልቀቅ ቢፈልግም ምንም የተመቸቸው ነገር እንኳን 16 የ30ም የ40ም ይከለው ተምሮ ቁጭ ያለ ነው ቢኖርም ኦፖርቹኒቲ አይለቁሽም አይ ዶንት ቲንክ ቢኖርም አይለቁሽም አንተ ገና አልተቀረጸም አይምሯቸው አሁን አንቺ እኔ ኢትዮጵያ ቢሆን 16 ዓመት እህቴ ስራ ለስራ ብትለኝ አልቀበልም አሁን ራሱ ማለት ነው አይምሮ አይቀበልልኝም አሁን አይምሮአችን አልተቀበለም ስራ ይሄ ባህል ወደኛ ሀገር ቢመጣ ግን አስበሽው ምን ያህል ወጣቶች ባሁን ከልጅነት ለፍቶ ማግኘት መሰለኝ ከዚህ እኮ የሚያስደስተው ሲጀምር እሱ ሌላ ሰውቶጅላቸው ነገር አካባቢ ምናምን ትንሾቹ 10 ምናምኖቹ ከፋሚሊ ቢዝነስ ያለው የሚጀምር አለ ታውቃላችሁ እንዴ ፋሚሊ ደግሞ ሀብታም ቢሆኑ ይመጣሉ እኮ ያቃሉ ገንዘብ አያዝ ለመዱ ምናምን ስለሚሄዱ ከዛ ያደጉ ሲሄዱ አሁን እዛ ሰራው ልጅ ነበረች ያቺ ቆንጆ ላይክ እሷ አሁን እናቷ ዴንቲስት ነች የጥርስ ባለሙያ ነች ብራታ አይደለም የራሷ ክሊኒክ ያላት ሰው ነች ግን ልጅቷ እየመጣች ትሰራለች ላይክ ይሄ ፓላቸው በጣም ወደው እኔ በጣም ወድላቸው እዚህ ሀገር ኤክስትሪም ናቸው ግን አበሻ ፔረንት ማለት ነው ለምንድን ነው አለርጂ ናችሁ ላይክ ልጃችሁን ፕራውድ ነኝ የምትለውን ቃል ለማውጣት አይደል በጣም አፕሪሺየት ያደርጉ I swear they don't appreciate ልጄ ፕራውድ ነኝ በጣም አለርጂ አለባቸው no not ብዙ ቤተሰብ አይልም እኔ ግን እዚህ ሀገር no እዚህ ሀገር ትዝ ይለኛል ላይክ ህፃን ሆነን ልጆች ሆነን ምናምን ማለት ነው ፕራይመሪ ስኩል እየተማርን ዝም ብለው ወረቀት ላይ እኮ ነው ስል ጀስት ስክሪብል ምናምን አድርገን ያው ነጮች ታውቂያለሽ ቢግ ዲል ነው ለነሱ ለእናትሽ አሳይ ለአባትሽ አሳይ ይሄን ነገር ስለሽ ነጮች ይሄዳሉ ፍሪጅ ላይ ለጥፍላቸዋል ይሄማ ኤቭሪባዲ ማየት አለበት እያመት የመጣ ሰው ሁሉ ማየት የኛስ ከጥራጊ ጋር ቢውስጥ አይ ኮታት ማብዛት ነው አይ ቲንክ ዩ ኮራ ዲጂል ለለው ይችላል ለፊትሽ አይልም እንጂ በስተጀርባ ይላል ግን ጥሩ ነው አፊት ለፊት ማለት ኮሱ ነው መልመድ አለባቸው አሁን ልጅ እዚህ ሀገር በጣም አፕሪሺየት አደርጋቸዋለሁ ሆኔስትሊ ልጃቸውን ቁጭ አድርገው I'm so proud of you even እኮ ኤክስትሪም ነገር ሰርቶ እኮ አይደለም ቦዳቸው ላሉ እንዳልኩሽ ግን በፊት ለፊት ማለት አለበት አንድ ፓረንት ለምን አንቺም እኮ ውስጥሽ ላይክ ሞቲቬትድ ትሆኛለሽ እንዴ እንደዚህ አፕሪሺየት ከተደረኩማ ነገ ምሳ የሚያወዳድሩት ነገር ፐርፌክት አሁን በጣም ምጠላው ነገር ካሜሻ ፔረንት የምናወዳድረው እያለን እናወራለን እንዳመሻ በጣም በጣም መጥፎ ካልቸር በጣም መጥፎ ካልቸር ልጅ ማወዳደር ቢስተካከል ደስ ይላል ግን ደግሞ እንዳልኩሽ አይደለም እነሱ እኮ በፖዚቲቭ ወይ ነው አሁን ለምሳሌ አንቺ ከእህትሽ ስትወዳደሪ አንቺ ተሻሽለሽ እሷን ለመቅደም ምናምን ግን በልጆች አይምሮ መጥፎ ነው አንደኛ ምቀኛ ነው የምትዩ ጄለስ ሆኛለሽ በዛ ሰው እንዲያድግ አትፈልጊም ሁለተኛ ደግሞ you know good enough ሁሌ አንቺ good enough አይደለሽ ከዛ ሰው ጋር ሁሌ እየተነጻጸሽ good enough አይደለሽ በጣም ምጣላ ሁለት ባህሪያቸው ነው አፕሪሺየት አደረጉ ያወዳድራሉ ከነጮች ደግሞ እንዳላችሁ ተወልደዋል ነጮች የምታላው ነጮች እንትን አይደሉም ልጆቻቸውን በደንብ አይዙም አሁን የኛ አበሻ በጣም ወላጅ እንትን ነው በስነ ስርዓት በቃ ያውቃል በስነ ስርዓት እዚህ ሀገር ልጆች ሆነው ልብስ ዩኒፎርም ሳይቀይሩ ውጭ እየሮጡ ነው በቃ ምንም ጥናት የለ ምን የለ ከፈለግሽ ካልፈለግሽ ቁጥጥር የለም እሱ ጥሩ አይደለም ብዬ አስባለሁ እዚህ ሀገር ሙቪን ማድረግ ዩኬ መግባት ምናምን እስቲ እናውራ ትንሽ ዩኬ ስንመጣ እንዴት ነበረ ኤክስፔክቴሽናችን
ሆኖ ያገኘነው ነገር ሆኖ ያገኘነው ነገር እንደዚህ ወደ እንደዚህ አድርጌ ምናምን ብለሽ ወር ደግሞ እንደዚህ ነው የሚሆነው እዛ የሌለው ምናምን ብለን አስቤ አልመጣሁም ነው ሲጀምር ሀገር ቤት እንደዚህ ሲጀምር ምንም አይገናኝም እዛ እኮ እስከምንሄድ ድረስ ካፌዎች ራሱ አለብኝ እስከ 4 እስከ 5 ሰዓት ምናምን ይኖራሉ ከስራ ጨርሰሽ ስትወጪ ወይ ከትምህርት ቤት ስትወጪ የሆነ ቦታ ሄደሽ ቁጭ ብለሽ ወይ በልተሽ ባትበይ ሻይሽን ወይ ኮፊ ጠጥተሽ ምናምን ዘና ብለሽ ጁስሽን ወይ ውሃሽን ጠጥተሽ ምናምን ትመለሳላችሁ እዚህ እኮ ምንም የለም ሲጀምር ሁሉ ነገር ይዘጋጋል ሲጀምር የለም ተዘጋግቷል ሁሉ ወደ የቤቱ ትገቢያለሽ ትተኛለሽ ዲፕረስ ነው ብትሆኝ ወይዘሮ እኮ ነው ሰመር ላይ ይሻላል አትሊስት እንጂ ዊንተር ምናምን የገጠመሽ ነገር አንቺ ፐርሰናሊ የገጠመሽ unexpected ነገር እዚህ ሀገር ስትመጪ ነገር አለ ልክ እንደመጣሁ አካባቢ በሁለተኛው ቀን እና በሶስተኛው ቀን ተሰብስበን እንዳለ ፋሚሊ ሱፐርማርኬት ሄድ ማለት ነው ከዛ ሱፐርማርኬት ስንል ምስጀምር አይቼም አስቤ ምናምን አላውቅም አንድ አይነት ጾታዎች እነዚህ ምናምን አይቼ በጣም ነበር እንዴ ምንድነው ብዬ በጣም ደንግጬ ነበር በጣም ድሮ ነው እያለሽ ነው አይምሮሽ ውስጥ ጭራሽ እንደዚህ አይነት ነገር እሱ እኮ ነው እንደዚህ አይነት ነገር አረጋላ ነገር ታይዘስ ተይጂ ተናግረሽ ወንድምሽ በቃ አገር ቤት ማለት ነው በቃ አንገት እስከሚሰበር ማለት ይቻላል አሁን አፈተሽበት ምናምን ነገር ስለሳሳቸው ከዛ ወንድሜ ተቆጣኝ እንደሱ አይደረግም እዚህ ሀገር ሲለኝ በቃ ገርመኛ ለተወሰነ ጊዜ አይምሮ ውስጥ ለረጅም ጊዜ ነበር አገርሽ ምንም ሴም ነው ያጋጠመኝ እንደውም እሷ ቆይታለች አይምሮ ውስጥ የለም ልጅ ናት ስትመጣ ምናምን እኔ አሁን መቼ ነው የመጣው 2018 ነው የመጣው በዛ ሰዓት እኔ እንደዚህ ላይክ እሰማለሁ ስብከት ምናምን ሲሰበክ እንደዚህ አንዳንዴ ይነገራል በክርስቲያን ላይ ምናምን ነገር አንቺ ከኛ በኋላ ነው የመጣሽው ብዙ ነገር እንነግርሻለን ስንመጣም ኢትዮጵያ ላይክ ለጉብኝት ምናምን ስንመጣም እንገናኛለን ምናምንና ላይፍ ስታይሉ ምናምን መቼስ እንነግርሻለን ፖዚቲቭ ነገር አይደለም መቼስ እንነግርሽ ግን ላይክ የምናወራው ነገር ያኔ በቃ ምናምን ስንል ማለት ነው የሚመስልሽ እናንተ የምታወሩት ነገር እኮ እኛ አንሰማችሁም ታውቂያለሽ እኮ ያኔ እሱ ነው የምትሰማው ውሻታችን እናንተ የምታወሩት እንዴ ሪላክስ ሶነት አይመስላችሁም ማለት እና ስትመጪና ስታዩ ኦኬ ምንድን ነው ኤክስፔክት አይምሮሽ ውስጥ ታዲያ ምን ይዘሽ ነበር የመጣሽው ገና ላይክ ስትመጪ እዚህ ለንደን ስትወርጂ ምን ትሆና እንግሊዝ ምንድን ነሽ ብለሽ ነው የመጣሽው በጣም እንዴ በቃ እንግሊዝ ናት በጣም ያበደች ከተማ ምናምን አድርጌ ነበር የማስበው አሚን ውጭ ሀገር ሲባል ያለው አይምሮሽ ውስጥ ያለው ነገር የለም በጣም ማምር ደረጃ ላይክ በቃ ሀብታም ሆኜ ምናምን ትይለብ እንዴ አዎ እኛስን ጎበኝ ስንመጣ ሀብታም ሆነን አንመጣ እንግዲህ ናችሁ የምትመስሉት እነዛ ነው ዲያስፖራ ስንመጣ በቃ ዲያስፖራ ነው ያምር እኮ እንደዛ ነው የሚመስለው ብዙ ጊዜ እንደውም የዚህ ሀገሮቹ ዲያስፖራ ደግሞ ባይዘወይ ማለት ስንመጣ አሁን ተቀበል ነው የምንሄደው እኮ አንቺ ትቀበላለሽ አዲስ ልብስ ገዝተን እሱን እኮ ነው የምልሽ በደንብ ነው የምትመስለው ነበር በጣም እየተጠየቅኩ ነው ስትመጪና ላይክ ስታዩ እውነት ለመናገር አሁን እንደዚህ ሳወራ ማለት ነው ማንም ሰው ምንድነው የምታወራው እንደልቶች እየኖረች እንደዚህ ነው የምትባየው ምክንያቱም እናንተ እዚህ ሆናችሁ ምናምን ያንዴ ስታወሩ እኛ እኮ እዛ እንደዚህ በቃ ላይክ እናንተ የተደላቀቀ ኑሮ ነው የምትኖሩት ግን ሰው ግን እዚህ ሀገር እንዲመጣ የምትፈልጉ አይመስልም እንደዛ ነው በቃ የምረዳችሁ የነበረው ሰው እኔም አሁን ባወራ ኢትዮጵያ ያለ ሰው እንደዛ ነው የሚሰማ አይ ዊሽ ሁሉም እያንዳንዱ ሰው ኢትዮጵያዊ ከሀገር ወጥቶ ቢያየው የውጭ ነገር ኑሮ ቢያየው እና በቃ እንዴ እንደዚህ ነው እንዴ ምናምን ብሎ ተመልሶ ቢገባው ባይኔ ነው እዚህ ከመጣው ምንድነው የከበደሽ ነገር ወይዘሮ ለኔ በጣም አሁን ቀን ላይ የሚጨልመው ነገር ይከብደኛል እኔ ታይም ዊንተር ነበር የመጀመሪያ ቀን እንደመጣው ልክ ከኤርፖርት እንደወረድኩኝ ነው ሳወራ ከሀፊ ውስጥ የሚወጣው ይለያል በጣም ብርዱ ማለት ነው እና ወይዘሮ ይከብዳል በጣም ይከብዳል ጎበዝ ናቸው ብቻቸውን እዚህ ሀገር መጥተው በራሳቸው ኢቭን በቃ ጠንክረው እየሰሩ ምናምን ላይፋቸውን ለመቀየር እና ጎበዝ ናቸው ላይክ ሆነስትሊ ጎበዝ በጣም እንዴ አስበሽዋል በቃ ሌላ ህይወት ውስጥ እኮ ነው የምትገቢው ቤተሰብ ከሌለሽ ትመጫለሽ ሌላ ዓለም ነው የምትጀምሪው ማለት ነው ምንም የማታውቂው ነገር ከዜሮ
ከዜሮ የምትጀምሪው። አሁን እኔ ስራ ቦታ ላይ በጣም የሚያሳዝኑኝ ልጆች አሉ። አሁን በትምህርት ጉዳይ የኛ ሀገር ዜጎች አይደሉም፣ በትምህርት ጉዳይ ይመጣሉ። የኛ ሀገር ዜጎችም ላይክ አይ ሚን ያሳዝናሉ። እነሱም ግን ስላልገጠመኝ ነው። የሌላ ሀገር ዜጎች ግን በትምህርት መጥተው ላይክ ምንም ዘመድ የላቸው፣ የሚያርፉበት ቤት የለም፣ የሚያወሯቸው ጓደኞችም ላይኖራቸው ይችላል። በዓላቸው በደረሳት እንዴት እንደሚያሳዝኑ ብታይ በጣም ነው የሚከፋቸው። እየሰሩ በመሀል በእውነት በቃ ላይክ ቶሌት ሄዶ ምናምን አልቅሰው የሚመጡ በጣም ስትራግል የሚያደርጉት በጣም በቃ እኔ በጣም ነው የማደንቃቸው። እዚህ ሀገር ቤተሰብ ከሌለሽ በጣም እዚህ ሀገር ብዙ ጥሩ ነገሮች አሉ። ኦብቪየስሊ ላይክ በጣም ብዙ ጥሩ ነገር አለ፣ ግን ላይፍ ስታይሉ ሃፒ ያደርግሽ ከባድ ነው። ሃፒ እንዳትሆኝ ነው የሚያደርግሽ። ቱ ቢ ኦነስት ይሄ አሁን ወይዘሮ ትልቅ ፋክተር ነው በጣም። ዊንተር ታይም ሰው እኮ የተለያየ ነው በጣም እንዴ። ሰመር ታይም እኮ በቃ ሰው ይስቃል፣ ፈገግታው ምናምን በቃ ውጭ ወጣ ታሊቆ ይጨልማል። 3 ሰዓት ብሎ 4 ሰዓት ሊስል ይጨልምብሻል፣ ቀኑ ያስጠላሻል። አሁን 5 ሰዓት ስራ መጀመሪ ከሆነ እኮ እንዴት ነው የምትወጪው? ጨለማ ነው ስትገቢም ጨለማ ነው። ጨለማ ነው አይደብርሽ? ታዲያ በጣም ሰመርታም ፀሐይ ምናምን ስታይ ራስ ሰውነትሽ በቃ በጣም ደስ ይላል። አይምሮሽ ራሱ ደስ ብሎሽ ሲዝናል ዲፕሬሽን ሪል ነው ቱ ቢ ኦነስት። አሁን እኛ ላይክ ጂፒ ላይ ምናምን ስንሰራ ዊንተር ሲመጣ መድኃኒት ፕሪስክሪፕሽን ሊወስዱ የሚመጡ ፔሸንቶች አሉ። ላይክ ሲዝናል ዲፕሬሽን እውነት ነው። ዊንተር ሲመጣ ዲፕሬሽን ይሆናሉ ኮምፕሊት። ስትናሽ ስትተኝታሽም ጨለማ ነው፣ ስትናሽም ጨለማ ነው፣ ስትመጪም ጨለማ እንዳይሽ 24 ሰዓት ኢቭን አሁን ከስራ ወጥተሽ ራሱ አሁን ሰመር ታይም ሲሆን ከስራ ወጥተሽ ለሻይ ትሄጃለሽ፣ ለቡና ፓርክ ራሱ ትቀመጫለሽ። ስትወጪ ራሱ ደስ ይላል። ትንሽ ብርሃን ነው፣ ፀሐይ ነው የሚጠብቅሽ። አይ ቲንክ ወይዘሩ በጣም ቢግ ፋክተር ነው። ሁለተኛ ደግሞ ሶሻል ላይፍ ሁሉም ስለሚሯሯጥ ሶሻል ላይፉ ስለሌለ ኮኔክት ማድረግ የለም። እሱም ከባድ ነው። ስራ ኦፖርቹኒቲ አለ፣ ገንዘብ አለ፣ በቀላሉ ይገኛል፣ ሴቭ ማድረግ ይቻላል የሚባለው ነገርስ አይ ቲንክ በጣም ከባድ ነው። እናንተ ረጅም ዓመት ስለቆያችሁ እናንተ አውሩት እስቲ። ገንዘብ መያዝ እንዴት ነው? አይ ሚን በጣም ከባድ በጣም ሃርድ ወርክ አለች። እንግዲህ ብዙ ለምሳሌ 12 ሰዓት በቃ እንግዲህ በዛ ከተባለ 12 ሰዓት ነው። ከዛ በላይ ሰሪም እንግዲህ እሱንም ብትሰሪ 12 ሰዓት አፈርበልት ትሰሪያለሽ። ከዛ ግን 5 ቀን 6 ቀን ሰራሽ ይባላል። በዛ ከተባለ ብሩ ወዴት እንደሚሄድ አታውቂውም። እሱ ነው እውነቴን ነው። ከዛ በዚህ ገባ ሲል ታክሱ ራሱ ግንባር 2 ቀን 6 ቀን መሰለኝ 2 ቀን ምናምን አንድ ታክስ ነው የሚሄደው። በዚህ ጋር ተቆራርጦ በቃ ሴቭ አደርጋለሁ ስትይ ምንም የለም አይቀመጥም። ሲጀምር ዴይ ቱ ዴይ ለመኖር ኦብቪየስሊ ከኢትዮጵያ ዴይ ቱ ዴይ ስልሽ ላይክ ትበያለሽ፣ ትጠጫለሽ፣ ቤት አለሽ፣ ኔሴሰሪ የሆነውን ነገር ታሟያለሽ። የከፋሽ ኤክስትሪም ልኑር የሆነ ሀብታም ልሁን ወይ ደግሞ አትሆኝም። ቤሲክ ላይፍ መስራት አለብሽ። ትበያለሽ፣ ትጠጫለሽ፣ ትለብሻለሽ በቃ እንጂ የተሻለ እንደዚህ ኖርማል ኑሮ እሱ ነው ብለሽጣት ከዛ የተራረፍሽን ትከፍያለሽ። ከሚኖሩት አሁን ኢትዮጵያ ገንዘብ ከሌለሽ ላትበይሽ ትችያለሽ፣ ላትጠጪም ትችያለሽ፣ ላትለብሽም ትችያለሽ። በሱ ቤሲክ ነገሩን እዚህ ሀገር ያሟላል ሁሉን ነገር። ግን ሰው እንደሚያስበው ውጭ ሀገር በቃ እንደዚህ ላግዠሪ ላይፍ የለውም። የለም ማለት እኮ አሁን ከሀገር ቤት ሲወጣ አንዳንዱ 5 ዓመት በዛ ከተማ 3 ዓመት እንዲያድግ እዚህ ሀገር ስንገቢ 10 ምናምን ዓመት ይፈጅልሻል። ለምን እንዳልኩሽ ቅድም ብሩ በዚህ ገባል፣ በዚህ ይወስዱታል፣ በዚህ ገባ ቤት እንደሚወጣ ራሱ አታውቂም እኮ። በዛ ላይ ደግሞ ቤተሰብ ልትረጂ ትችላለሽ። እሱ ነው ደግሞ ኤክስትራ ሎንገሪ ላይፍ በእኮ ጌታ ካለሽ ያው ስታስቢ ለብቻሽ እኛ እኮ በፋሚሊ ስለሆነ ነው ለብቻሽ የምትኖሪ ብትሆን አንድ ሆነሽ መጥተሽ ብዙ ቤተሰብ ያለሽ እህት አለሽ፣ ወንድም አለሽ፣ አባት አለ፣ እናት አለ፣ እንትናን አስተምሪ ትባያለሽ፣ እንትን ትባያለሽ። እሱ ነገር ስለታይታላችሁ ኤክስፔክቴሽኑ አሁን ውጭ ሀገር ሲመጣ አንድ ልጅ ኤክስፔክት ያደርጋል ቤተሰብ ልጅ የውጭ ነች ብር መላክ አለባት የሚባለው ነገር አንዳንድ ሰው የሚጠፋ አለ ባይዘው ከቤተሰብ ስፔሻሊ ብቻውን ከሆነ ከመጣ በኋላ ለምን ቤተሰብ አሁን ከመጣ በኋላ እንደዚህ አድርጌ ወይ ቤት ካታዞ ቢል ካለ ልጁን አገር ቤት ያሉ ወይ ከብቷቸው ወይ ብላብላቸው ሸጦ ሚልኳሉ። እዚህ ከገቡ በኋላ ልጁ በ3 ዓመት 3 ዓመት 4 ዓመት መልሳ
አመጣለሁ ይላል በዛ ከተባለ ከዛ ሲመጣ ሲያው የለም ብሩ ሀገር ቤት የሚኖሩ ቤተሰብ ኦብቪየስሊ ዊ ኖ ተቸግረው ነው እነሱም ግን ፕሬሸር መፍጠር የለባቸውም እዚህ ሀገር ምን ያህል ከባድ ነው ነገር ያለው አንዳንዱ ጥጋብ አለ አይደል ለምሳሌ አሁን እንደበቀላችን አይፎን ግዙልኝ የሚለው ቁጭ ነው ዝም ብሎ ኖርማል ሰክላንት አይፎን ምናምን ግዛልን ሜቢ ያራሱ ላይኖረን ይችላል እዚህ ሀገር እንትን ግዛልን ኤክስትራ በኪናም ቢጠይቃል እኮ ማያፍራል በኪና ግዛልን ግን እነሱም ትተናቸው አሁን ቤተሰቡ ምንም ነገር የሌለው መብላት ሳይበላ ሳይጠጣ የሚተኛል ለእነሱ ቢረዳ ይረዳል አይስወ ይረዳል ቢኮዝ ከሀገሩ ይወጣው ለራሱ ነው እንዴ ለቤተሰቡ ማጆሪቲው ከወጣው ባይዘው ለራሱ ሲላለ ለቤተሰብ ያሳልፍ እንዳልኳችሁ እዚህ ተገባ ቢችል እንደው ቢደስ ይሏል ቢያረግ ሁሉ ነገር ግን አለመቻል ያ ነው እንትኑ ነው እንዳልኳችሁ እዚህ ሀገር ከገባ በኋላ ሁኔታው ሲያው ያመረዋል በቃ ከዛ ወደ ሱስ ውስጥ ይገባል ወይ ይጣፋል ፋሚሊ ኮንታክት ማድረግ ምናምን ካልሆኑ በስተቀር እዚህ ሀገር በጣም ከባድ ነው እውነት ቤተሰብ ከሌለሽና ብቻሽን ሆነሽ መታገል በጣም ቤተሰብ ካለሽ ታወራለሽ ከበር ማድረግ ይችላል ያ ብቻውን የመጣ ሰው ግን ብቻውን የሚያወራው ሰው እንኳን ሳይኖረው ሲቀር ለብቻው በጣም ከባድ ነው አሁን ሽሙሻ አሁን አንቺ ሀገር ቤት ሆነሽ እንደዚህ በቃ የሆነ ለምሳሌ እንደዚህ አቴ ማጉሊ ምናምን ግን አሁን ለምሳሌ ሀብታም ናቸው ዲያስፖራ ምናምን ሲባል የሆነ ነገር ኢንቨስት ሳናረግ ወይ ሱቅ ለመክፈት ወይ ቢዝነስ መክፈት ወይ ቤት መስራት ያ ነገር ሳናረግ ስንቀር ምንድን ነበር ኤክስፒሪየንስ ይመስልሽ? እኔማ የሚመስለኝ መስራት የማይፈልጉ እውነት ለመናገር እንደዛ ነው የሚመስለው አይ ሚን መተሽ ካላይሹ እኮ እንደዛ ነው አንቺ ብትሆኚ እንደዛ ነው እኮ እሱ ነው የምልሽ ሁሌም ላይክ የሆነ ነገር ለምንድን ነው ቤት የማይገዙት ስፔሻሊ ከዚህ ሀገር የሚሄድ ዲያስፖራ አታይም ቤት ገዝቶ የሆነ የከለቤት ነው ምናምን ነው አይደል ከአሜሪካ ነው መብዛት እኮ ያለው የአሜሪካ ቤት ነው የሆነ ቤት ሳይ የአሜሪካ ቤት ነው አሜሪካ ነው or something else ከዛ ዚያበርስ የለም even በለብስቲያ ራሱ ሲሰጥ ምንድነው አሜሪካ ካንተን አሜሪካ ዩኬ ነው አንድ ምን በህይወት ዘመኔ ተመላለሳለ በቃ በየሰፈሩ ቤቶች ውስጥ ስታይ ቤተክርስቲያንም ስታይ ሶም ሲያወራ ምሳሌ ሲጀምር በቃ እንደ አገር ቤት ያሉ ሰዎች ራሱ ሲያወሩ አሜሪካ ነው አሜሪካ እንትን ነው ችጋራሞች ናቸው ይላል አይዳማችሁ ኢዘን ገንዘቡን ማናወጣ ዝም ብላችሁ በቃ ምናምን ነው የምንመስላችሁ ጥሩ ነው ቤሲክ ቅድም እንዳልነው ላይክ የምትበይው የምትጠጪው ነገር ቤሲክ ኒድሽ የተጠበቀ ነው ጤናሽ የተጠበቀ ነው አይኖሽም አይጠማሽም ትማሪያለሽ ከፈለግሽ ከታማምሽ በነፃም ትታከሚው እሱ ቤሲክ የሆነ ነገር የሆነ እንትን አሜሪካ ላይ ኢቭን ልትወልጂ ስትገቢ ትከፍያለሽ ነገር ስታምጪም ትከፍያለሽ ሶሪ እንግዲህ ማታ ከሆኑ ደግሞ ይጨምራል እዚህ ሀገር እንግዲህ በነፃ ነው ኤቭሪቲንግ ለምን የፈለገ ነገር አንድ አመት ሆስፒታል አትሆኑ ለዛ ነው ታክፍለው ታክሳቸው ትንሽ አይ ቲንክ እንደዛ ቢሆን ባይነኝ እንደ አሜሪካ ቢሆን ባይነኝ ግን እዚህ ሀገር ምንድነው ያ ሁሉም እኩልነት ላይክ የሆነ እኩል ቤሲክ ኒዳችን ሁላችን ይጠበቃል አሁን እንትን ይሆናል ባለሀብት አለ ባለሀብት አሁን እዚህ ሀገር ባለሀብት የሚባል ሰው አይቻላል ኖ ዴይ ቱ ዴይ አይባ እንደዚህ ባለሀብት ጥሩ መኪና እየነዳ ቤቱ ማንሽን የሚመስል ዴይ ቱ ዴይ ወጣ ብለሽ ብለሽ ካልፈለግሽ አታይ ኦኬ አሁን ወደ ጌም ታይማችን መተናል ጌም ታይም አሁን ከዚህና ከዛ ነው የምጠይቃችሁ ወይ ይሄን ወይ አንድ ላይክ ለምሳሌ ከቡናና ከሻይ ጋር ቆይቶ ትመጣላችሁ ሶ would you rather ሰርጋችሁ ላይ ሙዚቃ ምንም ሙዚቃ ባይኖር ወይ ምግብ ባይኖር ሶ ምንም ሙዚቃ የለም ዘፈን የለም ምግብ የለም ሳይለንስ ምግብ ባይኖር ሰው ያወራል ግን ባክግራውንድ ነው የለም ምግብ የለም ምግብ ባይኖር ይመጣሉ ስንት ሰዓት ምንም አይበሉ ሰርግ ተብሎ መጥቶ ይበላሉ ይጠጣሉ ግን ዋራሉኮ ያ እንትን የለም አመት ለምሳሌ እንትን ላይ በጣም ነው እንደሞቱት በጣም ነው ያገባችሁት እሺ ኦኬ ምግብ አይኖር ባይናችሁ እኔ ሰው ይራባ አይናችሁ ፎቶ ይነሳሉ እና ለምን ያደርጋሉ መጨፈር የለም በጣም ነው መጨፈር የፈለግሽው
ያን ቀን እኮ ጨፈርሽ አንቺ ማን ያዛት አንቺ ስለሰርጓ ትንሽ እናወራለን ስለሰርጉ ማለታለሽ ሁለተኛ ጥያቄ ማለት ነው ላይክ ወደ ኋላ ተመልሳችሁ የድሮ ፓስታችሁን ብትቀይሩ ይሻላችኋል ወይስ ፊውቸራችሁን ብታዩ አረ ፊውቸሬን እንዴ ምን ሰራለው ፓስት ምን ያደርግልኛል ነው መቀየር ትችላለሽ ላይክ ፓስቲሽን ተመልሰሽ ሆነ ምንም መቀየር ትችላለሽ ፊውቸሬን ማስተካከል ይችላል ኖ ማየት ብቻ ነው የምትችይው ታየዋለሽ እንጂ ምንም መቀየራችን ፓስቲሽን ግን መቀየር ትችላለሽ ሄደሽ ፊውቸሬን ማይሻለኝ ፊውቸርሽን yes ፊውቸሬን አይቼ ማየት ነው ማይሆን ከሆነ ኖ ፓስት አሁን ለምሳሌ ወደ ኋላ ሄደሽ የተሳሳትሽው ነገር አርበሽ ዛሬ ላይ ጥሩ ነገር ላይ እሺ ፊውቸርሽን አይተሽ ማስተካከል ትምትችይ ምንም ማስተካከል አጭ ፊውቸርሽን በቃ ዝም ብለሽ ነው የምትኖሪው ዝም ብለሽ ታይዋለሽ ኦኬ ፊውቸር ያ ነው እያወቁት ነው የምኖረው ያ አለ ፓስቴን ማስተካከል አውቄ ማለት ነው ብኖር ይሻለኛል ከኋላ ምንድነው ጎትቶ ማስተካከለው ነገር ምንም ቤት አልገዛበት ወደፊት ግን ቤት ማስተካከልሽ ውሳኔ በህይወትሽ ላይ አሁን ሪግሬት ያደረግሽ ነገር ከሆነ ታጎልሰሽ አይ ምንም ሪግሬት ምንም እንደዛ እኮ ሶ ፊውቸርሽን ፊውቸሬና ባይሻል ኦኬ እሺ ሶስተኛ ደግሞ ማለት ነው በየኢቭኒንጉ ማታ ማታ ሁሌ ቤተሰብ ካንቺ ቤትሽ ይመጣል በቃ ሁሌ ቀን ምግብ ሰሪያለሽ ቡና ታፊያለሽ ታስተናግጅሽ ኤቭሪ ዴይ ማለት ነው ወይ ደግሞ ኔቨር ኤቨር ቤተሰብ ቤትሽን አይረግጥም ህይወትሽን ዘመኑ አረኑ ማታ ማታ ኤቭሪ ዴይ ኮነ ኢቭኒንግ ማለት ከስራ ዳቆሽ ቤተሰቦች ስለሚያዩ ስለማያዩ ሳይሆን ምንድነው ላይፍ ቤተሰቦች ካልመጡ እንዴ every single day please አትምጡ አይ እኔ ይምጡ ባይ ነኝ አይ ምን እንዴ አስቢበት እና መቼም ላይ ወጡ ቆርጦ አንቺ ቤት ግን ምንም ነገር ድግስ ቢኖር ሀዘን ቢኖር ምንም ቢኖር ቤት ይሻላል በስመ አብ ወለመንፈስ ቅዱስ አሬም እኔ ቤት ሁሌም ሉ ደፋ እና እኔ ሶልድ ቤቴ ላይ ማንም አይመጣም በቃ አንቺ ብቻ ሲያመኝ ቤቴ ኑ ኦኬ እኔ አትምጣል ማለት በጣም ሮዝ ከተችሎች እሺ ባይዘው ማለት ነው ከባድ ሶልድ ይዘናል ልጆቼ ከዘሮቼ አላሰበችበትም ማለት ነው ከልጅ አስፈልግም በጣለው አንቺ ቤት ግን መቼም አልመጣም ማለማችሁ እኔ በየቀን ከስራ መጥቼ ከነገና ኩክ ሳረግ ብዙ ምግብ እኮ አሰሪ በቃ just every day ከቤትሽ አንጠፋም በቃ እንጂ every day ከቤትሽ አንጠፋም ማለት ቀየራችሁ እኮ አሁን ደግሞ ቀየራችሁ ማቀደም ድግስ ነበር ድግስ ሳይሆን የምንበላውን የምንጠጣውን ማስቀመጥ አለብን እራታችንን every evening ከመጣ እራት መብላት አለብን ሁሌ ታስፈጠራቸዋለሽ ማለት ነው እንጂ በተለና ተፋጠኑ ነው አይ ሰራቱ ቤትሽን መጣሁ ሳብቱ ሳሪ ደለ ሻይ ቡና ተጨናለሽ ተላላችሁ ወይ no you have to make it no thank you you're welcome እሺ እዛ አራተኛ ማለት ነው ፌስቡክን ጥያቄዎች ከባድ ነው የምታመጪው ሳውዝ ላይሽ ዘግ ራይ ከባድ ለህይወትሽ ሙሉ ዘላለም አለማሽን ማለት ነው እንጀራ ብትበይ ይሻልሻል ወይስ never ever ever ህይወትሽ እንጀራ ባት እድሜ ልኬን እንጀራ በባለ ይሻላል እኔ በባለ ይሻላል ባልበላ ህይወትሽ ሙሉ እንጀራ ብትበይ ወይ never ባት በይ ከዛ ግን ሌላ ፈለግሽው መብላት ሌላ ፈለግሽው መብላት ግን እንጀራ never መብላት አትችይም አዶማ ግን እንጀራ ከሆነ እንጀራ ነው ሁሌ ብትበይ ያ በተለያየ ወጥ ያ ወጡ ምናምን ወጡ ነው በቃ ነው እንጂ ሁሌ እንጀራ ነው No, thank you. በፓስታም እንጀራው ልትበይ አረብስ ማም ቴንክ አልበላም እንጀራ ካለ እንጀራ ዶካ every day የተነሳሽ ቁርስ እንጀራ እና ቁርስ ፍርፍር ትበያለሽ ምሳሽ ክትሆነት ቤት ይችላልሽ እኔ እንጀራ ስታወሪ ሁሌ ትጫያለሽ በቃ ሁሌ በቃ ያሽምታል ወይ ደግሞ ዊስፐር ያርሻ ቀላል ነው ያቀጥ እኔ ሁሌም እንደዛ ስለሆነ ማዋለው ይሄ እኮ ኖርማል ነው ዊስፐር በቃ ችግር የለውም እንደዛ ባው አንቺስ ያለ ነው የጮክ ታውቂው ስራ ቦታ ስቴጅ እየጮሽ ዶካ አሬ ብጮሽ አለኝ ዊስፐር እኔ ሰው ሲጮህ ነው እየተጣላኝ እየተጋጨኝ ነው የሚመስለው ላይ ድምፁ ሰው ከፋ ሲያወራኝ
ግን ሰው ያወራኝ ራሱ ቢሆን በጣም እናንተና ልጅም አሁን ሰው ጮክ ብሎ ባስ ውስጥ ምናምን መንገድ ላይ ሲጮክ ብሎ ሰው ሲያወራ ልጅ እኔ ያሳደኛል በጣም ነገር ግን ከዊስፐር ከሚል ይጩ ደበቃ ሰው እንትን ይልሻል ምናልሽ ደሜ ነው የሚፋለው እኔ ብዙ ጊዜ እንደውም እንደዛ ባል ስጋት ባሉት አንዴ ያወራሹ ማለት ሲሉ ደሜ ይፋላል እኔ ብጮ ይሻለኝ ሙሻው ሚስፈር ወዳለች ኦኬ ኔክስት ማለት ነው ኔቨር መብላት የለብሽ በቃ ሳትበይ እድሜ ልክሽ መኖር ትችላለሽ ወይ ሳትተኝ እድሜ ልክ ሳትተኝ አረ ባባሉ ሁሉም ነው የምታወሩት ካልበላው እኮ አልኖርም ስለዚህ በበላ ይሻለኛል ምርጫ ቢሰጥሽ አሁን ባትበይ ትኖሪያለሽ ብትበይ ህይወትሽን ሙሉ ሳትበይ ወይ ደግሞ ህይወትሽን ሙሉ ሳትተኝ መኖር ብትችይ ማለት አስትችም ሳላማት በአለመብላት ይሻልሻል ግን ጤነኛ ናት ሆስፒታል ነው ለጠየቀው ነው ቢፈትናት እኛውን በቃ ባልበላ ኢኮኖሚው ራስ ብራና ወጣ ካልበላ ምንጥሩ ነው እንቅልፍ ስለምትወዱ ነው እንጂ ደግሞ እንቅልፍ ምን ኮስት ያደርጋል አረ እንዴ ምን ተኛለሁ ደሰለ አንተ ነፍሴን እያስጨነቀችኝ ነው እኔ በባላ ይሻለኛል ሆዳም ልታስበኝ ነው በባላ ሙሻ ሳውሩ ታይቶ አንቺ አለመተኛትሽ ምን ፖይንት ምን ሰዋት ማለት ቁጭ እንዴ ቆይ ካልበላው ምንድን ነው የምሆነው ኖ ምንም አትሆኝም እኮ ስለሆነልሽ ሰው ዘመን በምግብ ብቻ አይኖርም ጭንጥቅስ ጻፍ ግድግዳ ላይ ኦኬ አሁን ደግሞ ማለት ነው ሁሌ የዊንተር ልብስ ነው የምትለብሺው በቃ ጃኬት ቡትስ ምናምን በቃ ፎሬቨር ሰመርም ሆነ ዊንተርም ሆነ ወይ ደግሞ የሰመር ልብስ ነው የምትለብሺው ፎሬቨር የዊንተር ልብስ ፀሐይ ገና ፀሐይ ቢሆንም መልበሳል አይኔ ሰመር ታይም እዚህ ሀገር ሂት ዌቭ ራስ ይረዳል ያ ሰዓት ቀጠር አሁን ስለበረደሽ ነው ኤዱ ነው እና ማሰቢያ ምንድን ነው የምትይኝ ፌቡ እሺ አሁን ዊንተር ላይ ቢኪኒ ለብሽ ነው ቢኪኒ አይደለም አሁን ሰዓት ላይ ልብስ ቀሚስና ክፍት ጫማ ነው እሱ ህይወትሽን ሙሉ በቃ ለዛ ነው ስለምትለብሺው ስኖ ላይ የሆነ ቀጭቆያ ወይ ደግሞ የዊንተር ልብስ ሁሌ ማስተሳሰብ ያስፈልገው አሁን ኢትዮጵያ ላይ ነው የሚኖረው ስታስቢ ሙቀቱን ታውቂያለሽ ግን ጃኬት ተለብሶ ጫማ ምን ኢትዮጵያ እዚህ ሀገርም አንዳንድ ሂት ዌቭ አለ በጣም ያቃጥል ሲዝን እስከ ስንት ዓመት ከስንት ወር የሚመጣ ነው ኢትዮጵያ ግን በዛ ታውቂያለሽ ጃኬታችን እኮ ነው እንደዚህ ሹራብ እስከ ይከብዳል እኮ ግን ሙቀቱን አስቢው ኦሬዲ በጣም ይከብዳል ሙቀቱ እኔ ግን አሁን ግን አልመለስልሽም እንዲ ዊንተሩ ደግሞ ክፍት ጫማ የሆነ አጭር ቀሚስ አድርገሽ ምናምን ሂል ጫማ አድርገሽ ስኖ ላይ ስትሄጂ ከዛ ብርዱ በቃ ሰው የሰመሩን ነው የምትመርጪው የሰመሩንም ሳስበው ደግሞ ሙቀቱ አለ በዛ ሙቀት ላይ ያን ጃኬት ይሄ ጌም እኮ እሱ ነው በቃ ሁለቱን መምረጥ አለብሽ አሁን አደረገሽ ያስጨነቅሽን ነው አንቺ የዊንተር መረጥሽ አላለ ምንም ጥያቄ የለውም እኔም የዊንተር አይደናንተ ቢሞቀኝ ይሻለኛል በቃ ሙቀት ታይም ይሙቀኝ ያለ አይተሽ አስበሽዋል እኔ ሙቀት ይወጣል ጋቢላ ከሚበርደኝ ይሙቀኝ ሙቀቱን ግን አይታችሁታል አሁን እንደዚህ ለብሶ ራሱ ለብሰሽ ወይ ብርዱ ወከቤ አንገቴት ያለሽ ግን ኢማጂን ባረዳስ በጣም ሊታውድ መቼም 41 ዲግሪ ሆኖ ሙቀቱ ጃኬት ይሄን የሚያክል ጃኬት ኖ እኔ አልጫወት ከላንቺ እኮ ትደርቃለሽ ይሄኛው እኮ ሙቀት ነው ምንም አትወጂ ጃኬቱ እኮ ይገርሻል እኔ ከፍቷልሽ ውሃ ጠጣለሁ ከፍቷልሽ ሙቀትን ይኸውልሽ በምንም አትከላከዩ ብርዱስ ብርዱ ባትከላከልሽ የዚህ ዳታ ትለብሻለሽ ምንድን ነው የምለብሽው ሁለቱም ማለት ነው ሁለቱም በጣም አስከፊ ነው ሁለቱም ይገርሻል እሱ በጣም ነገር ምርጫ ተሰጥቶ ነው ምርጫ እንጂ እኔ አሁን ሙቀቱንም ብመርጥ እሞታለሁ ቀዝቃዛውንም ብመርጥ እሞታለሁ በየትኛው ብትሞች ይሻላል ባቡቃት አንድ ሰዓት በሙቀት ሞት ይሻለኛል ሲጀምር አትቀመጪ አትሞችም ባቡቃት ራሱ ነው የሚደረዝዘው ባለዚያ ነገር ትያለሽ ውሃ ትጠጫለሽ ጃኬቱ ትከፍቻለሽ አይነትሽም ጃኬቱን ሰጥተሻት በዛጋው ይሻለኛል ይሙቀኝ አይ እናንተ ግን ጤነኛ አይደላችሁ ሙቀት በጣም ሙቀት ያለበት ሀገር ሄድ አለባችሁ እዚህ ሀገር ብርድ እየቆማን የት ሀገር ሄደሻል ሙቀት ስንት ዲግሪ ሄደሻል እኔ እንትን እንጃ አሶሳ
ስንት ዲግሪ ነበር? በጣም ሙቀት ነው። ስንት ዲግሪ ነበር? ያቃጥላል በጣም አይዶል ለምን ዲግሪውን ግን አሶሳ በቃ እንደ ምንም ስተነፍሽ ራሱ እንትን የለውም አየር የለውም። anyway እኔ አልመርጥም በቃ ግን የዚህ ሀገር ብርድ ደግሞ እሱ ነው ለማስበው የመጣለኝ ኮዳ የሁለቱንም በጣም ጥግ ድረስ ሙቀቱን አይቼው አስጠልቶኛል። ጥግ ድረስ ብርዱን ግን የትኛው ይሻላል ብትመርጪ ነው እኮ አሁን እኔ ብመርጠው ብርዱ ይሻላል ከሙቀት። በቃ ሰው የሰመር ልብስ ትለብሳለች። እኔ የመጨረሻ ጥያቄ ነው ይሄ ድስታሽ ሊፋፋኒ ነው ሁሌ ማለት ነው ስትራመጂ ላይክ ወደ ኋላ ነው የምትራመጂ ወይ ደግሞ እንደ ካንጋሮ እንደዚህ እንደ ካንጋሮ ተጣልኩ ዳለው ጥያቄ ሁሉ ከደስ አመጣ ካንጋሮ ያ እና ኋላ ራምን እንዴ ወደፊት ሄድኩ ወደኋላ ተሞሻ ፌሙ ግን ከየት ነው የምታመጣው? ደስ ለማለት ነው ወደኋላ የተራመድኩ ነው ሆፕ ያረሻ ሲያስ እየተዘብላ ምን ሆናለች ደግሞ ሰው አበሻ ኮ ወደኋላ ቀጠስራ አሁን የሆነ ቦታ ትጂ ወደኋላ ነው ትጂ ማለት ነው። እንዴ ፖፕ ያረድ አሁን ኢንተርቪው ተጠርተሽ ልክ ሰው ይላል ደስ ትቆሚያለሽ ኖ እና ቆመሽ ከማን ኢንስ ሩም ምናምን ያዛለ ኖ አራዳ ባክስ እንዴ ስዘል ልቤ ለምን ትፍረጥ ወደኋላ ቢልሽ ወደኋላ ቀጠሮሽ እንዴ በዛሉ ራሱ ማለት ያለፈው ላይፍ እያስታወስ ያደርጋል ስለልቆ እየመዝናል ፍላጎታለሽ በጣም አንዳት ዘየለሽ ያቀሽ እኮ ምንም መጣይ አድናቂሽ ነኝ ወይ መዝለል የሚቻል ነበር እንዴ? ኖ መዝለል ስልሽ እንደ ካንጋሮ አይ ሚ ጥያቄውን ዘለለችው አልሽ። ኖ መዝለል ላይ ኮፕ ማድረግ ጥያቄውን መዝለል ቢቻል እኔ ቆይቻለሁ። ባይዘዌ ሙሻ አዲስ ሙሽራችን ነች 2025 ብራይዳችን ነች። ሶ ትልቅ ነው ላይፍ አፕዴት እኮ ነው ስለ ፕሮፖዛሏ ስለ ሽምግልናዋ ፕሮሴሱ የሰርግ ደስ ይላል እኮ የሰርግ ላይ ቫይቡ ራሱ ዝግጅቱ ለሚያዘጋጀው ሰው አይሆን ነው ግን ብዙ ሳታብራሪ በዚህ ጋር አሪፍ ነበር። ፕሮፖዛሏ ደስ ይላል ላይ ሁሉ ነገር ከነበታ ያምራል። ሽምግልናው እንዴት ነበር? ኢትዮጵያ ድረስ ነው የሄደችው ለሽምግልናዋ ባይዘዌ አዳም ሄዳለች። ሽምግልናው እንዴት ነበር? በድሮ ባህል ነበር እኔ መሄድ የፈለኩት። አይ ሚን እማላስበው ነገር ነው። እንደዚህ ዲኮር ተሰርቶ ምናምን ባይዘዌ ኢትዮጵያ ፋሽን ሀበሻ ቀሚስ አሰርተሽ ምናምን ነው። እኔ እንደዚህ ያን ነገር አልወድም። ይሄ ባይዘዌ እኮ አሁን በጣም ፋሽን ነው ኢትዮጵያ ውስጥ ያ በቃ ኮመን ነገር አይደለም። ቢዝነስ እንደመስራት ነው የምቆጥረው እኔ እውነት ለመናገር ማለት ነው። ከባህል አንፃር አላየውም። እኔ እንደዚህ አልፈልግም ስልሽ ኢቭን የሆነ ሰዓት ላይ ራሱ የእናቴ ቀሚስ ነው ለብሼ የወጣሁት። ምንም አልተዘጋጀሁም። ፎቶዬን ብታየው እግዚአብሔር ምን እንደምመስል ፕላኑ አልነበረኝም። የመውጣትና የሽማግሌዎቹን የማየት ማለት ነው። እናቴ ናት መጣ ሙሽራዋን እንያት እያሉ ነው ነይ ውጪ ምናምን ብላኝ ይዛኝ ወጣችሁ። ላይክ ፕላኑ አልነበረኝም። አላቅም ካልቸራችን አለ እንደዚህ ወተሽ ምናምን እንትን ማለት ነው። ሲጀምር ሙሽራ ኢቭን እኮ ድሮ አይ ቲንክ ቤት ውስጥ ራሱ አጥቶ እኔ እስከማውቀው እንደዛ ነው ኖርማሊ በፊት እንደዛ ነበር። እንኳን አይደለም አሁን ሜካፕ ተሰርተሽ ዲኮሬሽን ብና ብለሽ አሰርተሽ ቀሚስ አሰርተሽ ምናምን ነገር ነው። አሁን ማውቆ ሰርግ በይው ከሰርግ ያልተናነሰ ይባላል ማለት ይቻላል። ሽምግልና አንዳንዴ ድንኳን ተጥሎ ሰርግስ ምንድነው ምናምን መልስ ነው ምናምን ትያለሽ ራስ ሰርጓ እንዴት ሊሆን ነው ትያለሽ እንጂ ሽምግልና እንደዚህ እኮ አይ አንዳንዴ በጣም ከባድ አሉን። እኔ ፐርሰናሊ ከጠየቃችሁ እኔ እንደዚህ አልቀበለው። አይ ቲንክ አሁን ላይክ እንትን እንዳይሉ ምንም ሞደርን ምናምን ይበሉን አንዳንዴ ላይክ ትራዲሽን ይቀጥላል። ኒው ጄኔሬሽን ሲመጣ አዲስ ነገር ይዞ የሚመጣ ነገር አለ። ግን አንዳንዴ ደግሞ ኤክስትራ ልቅቅ ያለ ሲሆንም ደስ አይልም። አሁን እኔ ፓርቲው ባይዘዌ አጌንስት ሆኜው አይደለም። አሁን ፓርቲው ማረጓ ሽምግልናው ጊዜ መሆኑ ነው የሚያናድደኝ። አሁን ሽማግሌዎች መጥተው ከጓደኞች ጋር ምናምን እኮ አለ የሽምግልናው የሚባለው ነገር ከጓደኞች ጋር እንጂ ታሪክና ጊዜዎች ጋር እሱ ሴንስ ይሰጣል። ግን ሽምግልና ድግስ ምናምን ታደርሽ ሽምግልና እኮ ሲጀምር ያንቺ አይደለም ያንቺ ታይም አይደለም። እናትሽ አባትሽ ተቀምጠው
ያ የነሱ ነው የነሱ የሚነጋገሩበት አንቺ ኢቭን ቤት ውስጥ መኖር በቃ በእንትን እንደተከበረ ማለፍ አለበት ከዛ በሳምንቱ ምናምን ለብሰሽ እሺ ተባልኩኝ በቃ እሺ ስለተባለ እሱ ማለት ተባልኩ አንቺና ፍሬንዶች ምናምን እሺ ተባልኩኝ እሱ ነው እኮ በቃ ብራይድ ሊሆን ነው እሺ ተባልኩኝ ሶ ከጓደኞችሽ ጋር እሱ ራሱ ምን አስፈለገ ስታስብ አሁን ከጓደኞችሽ ጋር ለማለት ማለት ነው ቤቢሻው ራሱ እኮ አስፈለገ ምን ስፔሻሊ የኢትዮጵያ ሰርግ ድባቡ ዝግጅቱ ምኑ በቃ መሯሯጡ ምናምን ደስ ይላል ኬተሪንግ ምናምን መጣና እንትን ሩን አረገው አንዳንዴ አሪፍ ነው እሱም ባክሽ ስራ ግን ደስ ይላል በቃ የሆነ ኬሽኑ አንቺም ደግሞ የሰርግ ዘፈን ተከፍቶ ቤተሰቦች እየተሯሯጡ ምናምን ምግብ ለመስራት እየተሯሯጡ ድካም አለው እንጂ ደስታው እሱ ነው ደስ የሚለኝ በጣም ድካም አለው ኢቨን አመት በዓል እኮ እሱ ነው ደስ የሚለኝ አዋዜ ያላልኩት ዋዜ ማለት አይ ነው ልክ ናችሁ ደስ ይላል ግርግሩ ምናምን በተለይ ለቤተሰብ ምናምን ነገር አስበሻል ጎረቤቶቿ ምናምን መጥተው የማዘር አብረው ኩርሲ ካልፉ ምናምን ኳላ ዘፈን አንቺ ራሱ ደስ ይልሻል በቃ አንቺ ሳቂ ቀረሳ ምናምን ደስ ይልሻል አሁን ያለው ኬተሪንግ obviously make life easier አዳም ሰርግሽ like አንቺ አሁን ሚዜዎችሽ ነበር ሰርግሽ ላይ ጥሩ ጊዜ አሳልፈን ጨፈር ነው ያን ቀን እሱ በጣም ነው ጨፈር ነው እኔ ግን አልጨፈርኩም እኔ በጣም ነው ጨፈር ነው እዚህ ላይ ጨፈር ያልመጣች ለሱ ጨፈር እንጂ ዲጆ ጥሩ ነበር በቃ ጨፈር ዲጆ ነው ግን እዚህ ትልቅ ሰርግ ትመኝ ነበር እኔ አልወድም ሲጀምር ሰርግ ቢባል እኔ ግርግር አይመጣም ነው እሷ ምን አይነት ሰው ነች ሰርጋ እንኳን ብዙ ትልቅ ድግስ ነገር አትፈልግም ግን ሰርግሽ ሳይታሰብ ፈን ሆነ በጣም ያ ግርግር ሲጀምር አይመቸኝም ግን እንዳላችሁት በጣም አሪፍ ነበር እንደዚህ ትልቅ ሰርግ ምናምን እንደዚህ ትዳርሽን ነገር ለሰው አውጥተሽ መናገር ምናምን what do you think like ስለ ቤተሰብ ማማከር መናገር ስለሽ ለምትልኪ like ለማንም ሰው ሳይሆን ለቤተሰብ ለእናትሽ ለአባትሽ ለእህትሽ ይቀንሳል ገባሽ አሁን እኔ መተሽ ወይኔ ባሌ እንደዚህ አድርጎኝ እኮ ምናምን ነገር ብትይ አይምሮ ውስጥ ነው የሚቀመጠው ያረጋሽ ነገር እኔ አይምሮ ውስጥ ነው የሚቀመጠውና መቼም እንትን ነው አንቺ ራስነሽው ኖርማል ላይፍሽን እየኖርሽ ነው እኔ ግን ለሱ ሪስፔክት ላይ ኖረኝ ይችላል መጀመሪያ እንዳለኝ ማለት ነው ሶ ሶስተኛ ሰው አያስፈልግም የሚልሽ ለዛ ነው አይን እንደ ሲቹዌሽን አያስሩ አይን በራስ የምትጨርሹ ነገር ከሆነ ኖበዲ ማወቅ የለበትም እንዳለችው ላይክ ሪስፔክትሽ ይቀንሳል ለዛ ሰው ዝም ብለሽ ሁሉ ነገር የምታወሪ ከሆነ ግን at the same time ደግሞ አንዳንድ ሰው they take it too far ይወስዱታል ይሄን ነገር like አለመናገር ቤተሰብን አለመወያየት too far ይወስዱትና አንዳንዴ በጣም ሚዝራብል የሆነ ትዳር ውስጥ እንደ አቢዩዝ አለው ሰው እኮ ይቀጠቀጣል do you think አሁን like አቢዩዝ ውስጥ የትኛው ፋሚሊ ነው እያወቀ ዝም የሚለው ፋሚሊ ስለማያውቅ ነው በቃ እኔ ራሴ ሃንድ ላረጋለው ትዳር ዛሬ በጥፊ ይላታል ነገም ይደግማታል አትናገርም ይሄን ነው የምልሽ እንጂ ዝም ብለሽ እንትኑ ቀጠለው ቦቱ ቀጠለው ነው ሲጀምር አንቺ እዚህ ጋር መቼ ነው ለቤተሰብሽ ለምን እሷ በጥፊ ስትመታ ለምን ዝም ብላ ተቀምጣለሽ ምክንያቱም እንደው ዝም የምትልበት ኖ እሱ ነው የምልሽ ለቤተሰብሽ አይተዋይም ይሄ ነገር እየገጠመኝ ነው ይሄ ችግር አይ አልተግባባንም አንቺ በዚህ ተስማሚያለሽ አይ ሚን እስከተመጣ ድረስ ተጠብቅ ዶሜስቲክ አቢዩስ አሁን የመጣው ብዙ ሴቶች ዶሜስቲክ አቢዩስ ላይ ይገቡና ይመታሉ ምናምን አቢዩስ ይደረጋሉ ለቤተሰባቸው አይወያዩም ከዛ ሞር ኤክስትሪም እየሆነ ይመጣል ያ ነገር ይሄ ጤነኛ አይደለም ሲጀምር ጤነኛ ነው ኦብቪየስሊ ትዳሩማ ጤነኛ አይደለም እና ይሄ ጀስት ኤግዛምፕል ነው እንጂ በሌላ ችግሮችም አሉ ጤነኛ ያለው በዚህ ጉዳይማ በደንብ ማውራት አለብሽ ይሄ እኮ በጣም ይሄ የምታወሪበት ጉዳይ ነው እሱን ነው የምልሽ እኮ ኤክስትሪም ሁሉን ነገር ማውራሳ ኤክስትሪም እስከሚደርስም ዝም ማለት ጥሩ አይደለም አንዳንድ ሰው ዝም ይላል በቃ መጨረሻ ሰከንድ እስከምትደርስ ድረስ መጨረሻ ነው because እኔ ሁሉን ነገር ሃንድ ላረጋለሁ በትዳሬ ውስጥ ማንንም አይገባም ሁሉን ነገር ራሴ እችላለሁ ብሎ ኔክስት ላስት በራሴ ላይ ቢደርስብኝ ማለት ነው የምትናገሪውና የምትናገሪው ልጅ ለቤተሰብሽ ባይሆን ለሁሉም ባይሆን ለሁሉም የሆነ ሰው ሊኖር ይገባል ማለት ያ አንድ ሰው I think you have to have somebody የሆነም ጋይድ የሚያደርግሽ አንዳንዴ እኮ ውርቶኛል ራሱ እንደ አይዲያ ሼር ልታደርጊው ትችላለሽ ከመልካም አንፃር እንጂ ሁሌም ይየሽ ስለሱ ክፋት እኮ አይደለም አሁን አይ ምን እሱ ሊያስቀይምሽ ይችላል ግዴታ አቢዩዝቲ ላይክ ፊዚካሊ ምናምን የሚመታሽ ላይሆን ይችላል ግን ሜንታሊ እንደዚህ አይነት ንግግር የሚናገርሽ ከሆነ ደግሞ እንደዚህ እያለኝ ነው ሄደሽ ብለሽ ነው ሄደ እንደዚህ እያለኝ ነው ሄጄ ብላት ማለት ነው
በጣም ነው ይካፋሽ አይካፋሽም በጣም ልትጸዩ ትችያለሽ ማማከር ያለብሽ ያስለጋል ክሎዝ ለምትሆኚ ሰው እኔና እሱ መፍታት አለው ነው ይሄ በጣም ከባድ ጥያቄ ነው ላይክ ውደስት ላይክ እንደዚህ ዲቴልስ ጋቢ ከባድ ነው እንጂ ነው አሁን ዝም ብዬ አሁን ለምሳሌ ቤት ውስጥ አይረዳኝ መጥቻ አውራችሁ መቼስ ማውራት አለባችሁ እርስ በራሳችሁ ለምንድን ነው ማስረዳ ግን አሁን ይሄ ነገር በጣም ቦዘር ካረገሽ ማለት ነው በጣም እየተደጋገበብሽ ከመጣ ሀሳብ ትፈልጊያለሽ አድቫይስ ትፈልጊያለሽ ከሶስተኛ ወገን በርተሽ አንድ ሰው የምታምኚው ማን ሊመክረኝ ይችላል ምናምን ብለሽ ማማካከር አለብሽ እንጂ አይ በቃ ለማንም አልናገርም እንደዚህ እሱ ነው ብለሽ አንዳንድ ኤክስትሪም ወሰንም የለብሽም ቀላሉንማ ቁጭ ብለሽ ራሱ ሼር ማድረግ አለብሽ ልክ ነኝ ወይ ምናምን ነገር ልክ ነኝ ግን ደግሞ ትንሽ ከበድ ያለ ሲመጣ ደግሞ አንድ ሰው ያስፈልግሽ እዚህ ተናገረኝ እንደዚህ ያልሽ በተሽ ብትነግሪኝ ለሱ ያለኝ አመለካከት ይቀንሳል ኦር ደግሞ ማለት ነው እንዴት እንደሚያምር ልንገርሽ አሁን ለምሳሌ አንቺ ባልሽን አስቀይመሽው ባልሽ ለኔ ስላንቺ ኮምፕሌን ካደረገ እሱ አሪፍ ነው እህቴ ነሽ ምን ያደርግሽ ገባሽ እሱ አሪፍ ነው መጥቶ ያስተካክል ተግባቡ እሱ ሲያስቀይምሽ አንቺ ሄደሽ ለሱ ወንድም ትናገሪ ነው አስተያየት ሰጥሻለሽ ልክ ያረሽው እነግርሻለሁ እሺ ራሱ እነግርሻለሁ ስጋሽ ካልሆነ ግን አላከብርሽ ምናምን አይደለም ገባሽ ያሱ ነው ስጋሽ ነው ማለት ያ ግን ያኛው እናንተ ግን ታዳላላችሁ አሁን ምንድነው የምታወሩት ባዳ ያረጋችሁ ነው ባሉቻችሁ ነውራ ሙላ ላይክ በተዳር 2 አመት ነሽ በ2 አመት ስትኖሪ አሁን ወይ ይሄ ነገር ለቤተሰቦች ላዋያቸው ብለሽ የተውሹ ነገር ሊኖር ይችላል ማውራት ይሄን ነገር ኦር አድቫይስ ጠይቃቸው እስካሁን ድረስ እኔ ብዬ የምላችሁ ነገር የለኝም ገና ልጅ ፍራሽ አንቺስ እኔ ሲጀምር ቢኖር ግን ከባድ አሁን እንዳልኩሽ ምን ለማድረግ ችግር የለብሽም እና የኔን ጥፋት እንደዚህ ነው ወይ ብዬ አማክረሽ አላውቅም እንዴ ብዙ ጊዜ ነው ኮርሱ ነው ብለሽ ለራስ የራሴን እንኳን አማክራቸዋለሁ እኮ የራሴን ጥፋት አይደል ማማከር አለብሽ ለራስ የራሴን ጥፋት ማውራት አትፈልጊ የራሴን ጥፋትማ አወራቸዋለሁ እኔ እንደዚህ አድርጌያለሁ ልክ ነኝ እንዴ እንደዚህ ማድረግ ልክ ነው ምናምን ብዬ የራሴን ጥፋት የሆነ ነገር አጠፋ እንበል አንቺ ጥፋት እንደሆነ አምነሻል ከዛ ተነጋገርሽ ስለዛ ነገር እንደዚህ አጥፍተሃል እንደዚህ አስከፍተኸኛል ግን ያን ነገር አላስተካከለም ኮንቲኒው አረገ አዳም ሞመንት ወጥሽ ትነገሪያለሽ በራስሽ ለመፍታት ሞከርሽ ጥፋቱ ግን አላስተካከለልሽ እና መጥተሽ አድቫይስ ፈልጋለሁ እንደዚህ አጥፍቷል ያለሽ ወይ የሱ ጥፋት ላለመናገርና ላለማ እሱን ባድላይ ስላለመክተት ኖ ዲፔንድ ምን አይነት ጥፋት አይጠፋ የሚለው ነው ሶሪ ምክንያቱም አሁን ይሄን ትልቅ ነገር ከሆነ ከአቅሜ በላይ ከሆነ ሼር ማድረግ ሰው ያስፈልጋል ነው አወራለሁ እና አሁን ወደ ፖድካስታችን ወደ መጨረሻው ያጠናቀቅናላችሁ ተመስገን ሃሌሉያ እሺ የአሙሻስ ክሎዚንግ ስቴትመንት ላይ የምትናገሪው ነገር ካለ አድቫይስም ሆነ ምስጋናም ሆነ ኤኒቲንግ ቴንክ ዩ ፌቢ የመጀመሪያ ያው አንቺ ስለጋብሽ ብታስጨንቂንም ሙቀት ቀዝቃዛ ምናምን ወደ ኋላ አንዱ ጉንፋን ይዞ እያሳልኩ ወደ ኋላ መሄድ ወደፊት የሚሄድ እያልሽ ብታስጨንቂንም ቴንክ ዩ እና በርቺ we are so proud of you Mari I'm proud I do no text some guy how far on that some she ቀይረዋል proud እንትን በይ ጎበዝ ማሪ እውነት እንትን እንዳታቆሚ ላይክ አንዱ 100 ቪው ነው ያለኝ 80 ቪው ነው ያለኝ ምናምን ብለሽ ጊባ ታሪኪ ማሪ ጎበዝ በርቺ እና ያው እንደ ፋሚሊ ደግሞ ቴንክ ዩ ማለት የምፈልገው አጎቴ ዘውዱ አባትም ወንድምም ጓደኛም እንደ ፍሬንድም ምናምን እንደ ጓደኛም ነው ስለ ሁሉም ነገር እናመሰግናለን አንድ ሰው ሰምቶ ላይክ የሆነ ለራሱ አፕላይ የሚያደርገው ነገር ሊኖር ይችላል ማን ያውቃል ሊስቅም ይችላል ዝም ብሎ ሊስቅም ይችላል ምንድን ነው የሚለፈልፉት ሊሉ ይችላል ግን በቃ ለዚህ ከቤተሰብ ከእህት ከጓደኛችሁ ጋር የመጣችሁ ወይ ብቻችሁን እንወያይ ነው የምንለው ዩኬ ያላችሁ ይሄን ስፔሲፋይ ሳደርግ ዩኬ ያላችሁ ኢትዮጵያ ያላችሁ መምጣት ለምን ኢንቪቴሽን ነው ዩቲዩብ ላይ ዲቀርቡ እናመሰግናለን ጋይስ በቀጣይ ኤፒሶድ እስከምንገናኝ ቻው ባይ